ጠፋ ከሰውነታችን የሰው ልጅ ይሞታል ማለት ነው። ለዛ ነው ሰማዕታት እነ ቅዱስ ጊዮርጊስ እነ ቅዱስ ፋሲለደስ እነ ቅዱስ ፊቅጦር እነ ቅዱስ ኖማሪዎስ ሌሎቹም አባቶቻችን ከአንገታቸው ላይ ያለው መስቀል ከሚበጠስ አንገታቸውን በጥሰው ሰማዕትነት ተቀብለዋል ማለት ነው። ለዛ ነው ከአንገት ላይ ታላቁ አባት ምልክት ያደረገልን ሰው ክርስትናን ወይም የክርስቶስ መታወቂያ መስቀልን ካንገቱ ላይ ያደርጋል። ለምን? መለያ ነው ማለት ነው። መለያ ነው። አካልን ራስን ከአካል መለየት የሚቻል በሰይፍ ነው። ምን ሲቆረጥ? አንገት ሲቆረጥ። ማተብ ላይ ያለው ከሚቆረጥ አንገታችን ይቆረጥ በማለት ታላቅ ሰማዕትነትን የተቀበሉ አባቶቻችን ለዛ ነው። አዎ ሃይማኖቴን አትንኩ፣ መስቀሌን አትንኩ፣ ሰንደቅ ዓላማዬን አትንኩ፣ ሕዝቤን አትንኩ፣ በቃ ካህናትን ሊቃውንትን አትንኩ፣ ብራናውን የዘመን አቆጣጠሩን ሁሉን አትንኩ፣ አንገቴን ግን እንኩ ብለው አባቶቻችን በሰማዕትነት አልፈዋል ማለት ነው። እና በእውነት ለዛ ያብቃን። መጨከን ነው ማለት ነው። መወሰን ነው ማለት ነው። መስቀል መከራ ነው። የመከራ ውጤት የመከራ ሽልማት መስቀል ነው። ለዛ ነው ጨክኖ የሚከተለኝ ራሱን የካደ መስቀሉን ይዞ እስከ ቀራንዮ ጫፍ ድረስ ይምጣ ያለ ክርስቶስ። ለዛ ነው የሊቢያው ሰው የቀሪናው ሰው የድሮዋ ቀሪና ያሁኗ ሊቢያ የኢትዮጵያ ክፍል የነበረችው ስምዖን የሚባል ቀናተኛ ሰው ነበር። የጌታችን መስቀል በመከራው ሰዓት ተገንቶ ያገዘው ኢትዮጵያዊ ጀግና ነው። በእውነት እንዴት ደስ ይላል! ሲወለድ የነበሩ ኢትዮጵያውያን ናቸው።